እነሆ ዛሬ እንግዲህ 190 ዓመት በላይ ያስቆጠረው በሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ተገኝተን የተገኘንበትን ምክንያት ተከታተሉ። እሺ፣ በመላው ዓለም እና በሀገር ውስጥ የምትኖሩ ምዕመናኖች ሁሉ ሐምሌ 26 ቀን 2018 ዓ.ም ማኅበረ በኩር 12ኛ በዓሉን ያከብራል። ስለዚህ በዚህ ክብረ በዓል ላይ ሁላችሁም ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሆናችሁ ሁሉ ዛሬ የምንገኘው በአቃቂ ቃሊቲ ቤተ ክህነት ስር የሚገኘው ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ቤተክርስቲያን ማኅበረ በኩር እስከዛም አባታችን እናስተላልፋለን። እንግዲህ ስሞትን አስተዋውቁና አንዳንድ ጥያቄዎች አሉ። ስሜ ኃይለ ሚካኤል ገብረአብ እባላለሁ። የማኅበረ በኩር ሊቀመንበር ነኝ። ከ2008 ጀምረን 2010 ላይ ነው የጨረስነው። ይሄን እኛን እንሰራ ነው ማለት ነው። በዚህ አይነት መልኩ በአዲስ ናንተ ኮርኒሱን ቀየረን። ውስጥ የስዕል ስራ አለ፣ ቅድም ያልገለጽኩት አለ፣ ስዕል ስራ አለ። መቅደሱን ሙሉ ለሙሉ ቀይረናል። ውስጥ የመቅደሱ በሮች ተቀይረዋል፣ መንበር ተቀይረዋል። ሁሉ ነገር ውስጥ ያለው በሙሉ በስነ ስርዓት ተቀይረዋል። ከዛ እሱን ስንጨርስ እንግዲህ የገባ ነው ይሄ አሁን በዕቃ ቤትነት ያለው ይሄ ነው። ይሄ ቤት ነው። ምናልባት ሰውየው ዛሬ ስለማይኖሩ ነው። ከዚች ተቆጣሪዋ ወደዚህ እዚያ ጀምሮ ዙሪያውን በብረት እና በመስታወት አንዳንድ እቃዎች የሚጠፉ የጥንት እቃዎች አሉ። ለምሳሌ ከዛሬ 190 ዓመት እድሜን የሚነግረን ጽዋ አለ። ያ ጽዋ እንደነሱ ያሉ የብር መስቀል አለ። የብር ጽዋ አለ። ኃይለ ሥላሴ የሰጡት በ1911 ዓመተ ምህረት የሰጡት ጽዋ አለ። እንደነሱ ያሉት ነገሮች በዛው በመስታወት ሆኖ ግሪል ተደርጎለት በጥንቃቄ ነው የተቀመጠው። ሌላው የተለያዩ ጊዜ አገልግሎት ሰጡ፣ በአስተዳደርነት ያገለገሉ ካህናት እስከ ጳጳሳት በአቅማችን በፈቀደ መጠን ታሪክ ጸሐፊ እንዲያገኛቸው ብለን አስቀምጠናል። ከዛ ተረፈ ዕቃ ደግሞ ሌላ ያለ ዕቃዎች በዚህ በመስኮቷ በኩል ልዩ ቦታ አለ። እዛ ቦታ የተቀመጠ ነገር አለ፣ ይቀመጣል። አልባሳቱ በስነ ስርዓቱ እንደየዘመናቸው ተቀምጠዋል። ይሄ እንግዲህ እሳቸው ስለሌሉ እንጂ ከፍታችሁ ብታዩት አንድ ቀን ብትመጡ እሑድ ምናልባት ቢገኙልን ማየት ይቻላል። አስከፍተን እናሳየት እንችላለን። ሌላው ደግሞ መጠለያችን ደግሞ ይሄን ነው። ይሄ ከዚህ እስከዛ ድረስ እስከ ሚካኤል ድረስ ያለውን መጠለያ የሰራ ነው እኛ ነን። አስቀደሻ ማለት ነው። ይሄንን እስከዛ ድረስ ያለውን እኛ ነን የሰራ ነው፣ የኛ ስራ ነው። ሌላው እዛ ጋር የሚታየው መውጫ የለም አለቻ። የዛ መውጫው ጋር ያለው ያለቃው ቤት ነው። መታጠቢያ ቤት ምናምን እና ማኝታ ቤት ከፍለን ሰርተንላቸዋል። አሁን ይሄኛው ስለተሰራ ወደዚህ ተሸጋግረዋል። እዛ ላይ የቢሮአቸውን ለብቻ አድርገዋል። በፊት ግን ቢሮውም መኝታ ቤትም አንድ ስለነበረ ዝም ብሎ በመጋረጃ ነበር። በቦሌኬት አድርገን ሻወር ቤትም ምናምን ሰርተን ያው በጠበቀ መልክ ሰርተናቸዋል ማለት ነው። እንግዲህ ኮርኒሱ ያው ወረንዳው ላይ እንደምታዩት ይሄ ኮርኒሱ የተሰራው ቅኔ ማህሌቱም ቅድስቱም መቅደሱም በዚህ አይነት መልክ ነው የተሰራው። ውስጥ ስላልተከፈተ ነው እንጂ ይሄ እንግዲህ 1,200,000 ብር ፈጅቷል። በወቅቱ በ2008 መጨረሻ አካባቢ ጀምረን 2010 ጥቅምት 10 ቀን ነው ያስመረቅነው። ይሄን ሰርተን ማለት ነው። በውስጡ ታዲያ ቅድስቱ ደግሞ መቅደሱ ውጪው በስዕል ደግሞ ተስሏል። ትንሽ ነች የምትቀረን። ያው እንግዲህ ወደዚህኛው ስራ ስለገባ ነው እና ይሄንን ነው ከሞላ ጎደል የሰራ ነው። ያው ቢሮአችን ደግሞ ቅድም እዛ እንዳያችሁት ያንንም ቢሮ እኛው አሁን በቅርቡ ነው የሰራ ነው። 2 ዓመቱ ነው ቢሮ ከሰራ ማለት ነው። ሌላ የውሃ ታንከር ነበር እዚህ ጋር አሁን ተነስቷል፣ የቦታ ስፋት ተብሎ እሱንም ሰርተንላቸዋል። ያው የቤተክርስቲያኑ ልዩ የተለያዩ ነገሮች መንገዱ ይሄ የምታዩት በፊት በሩ አጥሩ እዚህ ጋር ነበር። ከዚህ እስከታይ ድረስ ያለውን ቀብር አስነስተን በሰፊው ሰርተነዋል። አሁን ደግሞ ያው
የጥምቀት ተመላሾች ደግሞ የውጭውን በር አርክ ሊሰሩ እዛ ጀምረዋል ማለት ነው። እኛ ማህበሩ ከ2006 ጀምሮ ሰኔ 24 ቀን ጀምሮ በመላከ ሰላም ቀሲስ ጥላሁን ሸንቁጤ አማካይነት አሰባሳቢነት ተመሰረተ። እሺ አባታችን እንግዲህ ማህበሩ በስንት ዓመተ ምህረት እንደተመሰረተ ያው መጀመሪያ ጠቅሰዋል። ማህበሩ ማለት ነው በውስጡ ማንን ያካትታል? ማህበሩ በሰበካ ጉባኤው አካባቢ የሚገኝ በስብከተ ቤተክርስቲያኑ የስብከተ እንትን አካባቢ ቀድሞ ዲያቆን የነበሩ በፊት ካህናት የነበሩ በሀገር ውስጥ በውጭ ሀገር ያሉ ምዕመናንን በሙሉ ያካትታል። ማንኛውም ብሔረሰብ በማህበሩ ውስጥ አለ። ስለዚህ በብሔር ወይም በሌላ እንትን የተከፋፈለ አይደለም። በአካባቢው የሚገኙ ምዕመናን በሙሉ የሚገኙ ማህበሩን ፈቅደው የተመዘገቡ አባላት ከ300 በላይ የሚሆኑ አባላትን የያዘ ማህበር ነው። እሺ አባታችን ከዚህ ውጪ መንገዱን ከታች ወደ 500 ሜትር የሚሆን በፊት ጠባብ የነበረውን አስፍቶ በሰፊው እንዲሆን አድርጓል። ሌላው ነገር ሁሉ ስትሰሩ የገቢ ምንጭ አላችሁ ወይ? እንዴት ነው? ከማህበሩ ነው የምታገኙት? ከራሳችሁ ነው እያዋጣችሁ የምትሰሩት? እሺ እዚህ ላይ ማህበረ በኩር ገቢው ከዚህ ቀደም 12 ብር ነበር በወር የምናዋጣው። ስራ ስንጀምር ግን እያንዳንዱ ያዋጣል። ተጨማሪ ከወር ክፍያው ሌላ አቅም የፈቀደውን ያህል ያዋጣል። ሌላው ማህበረ በኩር ቁጥር 2 የሚባል በሰሜን አሜሪካ የሚገኝ ማህበር አለ። በድሮ በሰንበት ትምህርት ቤት ተማሪ የነበሩ በሳሉ ቅዱስ ጊዮርጊስ እና በገብርኤል በቤተክርስቲያን በድቁና ሲያገለግሉ የነበሩ በቅስና ሲያገለግሉ የነበሩ አባላቶቻችን እዛ አሉ። ቁጥር 2 ማህበረ በኩር ቁጥር 2 ተብለው እነሱም ብዙ ጊዜ ይረዱናል። ቤተክርስቲያን ውስጥ ስዕል ስናስል ከ100 ሺህ ብር በላይ ረድተውናል። ያኔም ኮርኔሱን ስንሰራ ከ200 ሺህ ብር በላይ ረድተውናል እና የእነሱም ድጋፍ አለበት። የማህበረ ቁጥር 2 ድጋፍ ከሁሉ በላይ ከፍተኛ ድጋፍ ነው ያለው። በአሁኑ ሰዓትም ከ1,500,000 ብር በላይ ድጋፍ አድርገውልናል አሁን ለጀመርነውም ስራ። ስለዚህ የኛ ብቻ ሳይሆን ቁጥር 2 የሚደግፈንም ከፍተኛ አስተዋጽኦ አለ። ዋናው እሱ ነው እና በዚህ አይነት መልክ ነው ገቢውን የምናገኘው። እሺ አባታችን እና አሁን ደግሞ ስራ እየሰራችሁ ነውና ይሄ መነሻ ያው ቀደም ትንሽ ነክተውታል። አሁን ደግሞ ስራ እየሰራችሁ ነውና ይሄ መነሻ ያው ቀደም ትንሽ ነክተውታል። ትልቅ ስራ ነው። እስቲ ስለሱ አብራሩ። አሁን የጀመራችሁትን እንግዲህ አሁን እና እያየነው ነውና ስለሱ አጀማመራችሁና ያው አሁን ባጀታችሁንም በዛ ላይ ብታብራሩ ግልጽ እንዲሁ። እሺ በአሁኑ ሰዓት እየሰራን ያለው እኛ ይሄን ማህበር ስናቋቁም የቤተክርስቲያኑም ሰበካ ጉባኤ ፕላን አስጠንቶ ቤተክርስቲያኑ እንዴት አድርጎ መስፋት አለበት በሚል የተዘጋጀ ፕላን ነበረ። ያን ፕላን መሰረት በማድረግ በስተምስራቅ በኩል የሚገኘውን አንዱ ፎቅ 42 ሜትር በ15 ሜትር የሆነ 42 ሜትር በ15 ሜትር የሆነ ስፋት ያለው ቤዝመንት ፕላስ ግራውንድ ፕላስ 3 የሆነ ፎቅ ለመስራት ተነሳስተናል። በዚሁ መሰረት ይህ ፎቅ 250 ሚሊዮን ብር ይፈጃል። በመሐንዲስ ተገምቶ የተሰጠን እንደገና ፕላኑን አሰርተን ስራውን ሀ ብለን 2018 መጀመሪያ ላይ ጀምረን 33 ኮሎኖችን ፓድ ሰርተን አቁመናል። አሁን ወደ ግንብ ስራ እየገባን ነው እና ይህን ለመስራት ከአባላቱ ቤዝመንት ላይ ከሚገኘው ቦታ ፉካ እየሰራን ለዛ ፉካ አባሎቻችን ከ20 ሺህ እስከ 30፣ 40፣ 50 ሺህ ብር እያዋጡ ቤተክርስቲያኑን ማነው ግንብ ፎቁን እየገነባን እንገኛለን እና የውጭዎችም ማህበረ ቁጥር 2
ቅድም እንዳልኩሽ ከ1,500,000 ብር በላይ እየደገፉን ነው። ሌሎችም በአውሮፓ ያሉ እህቶች ወንድሞቻችን በተለያየ ጊዜ ብዙ ገንዘቦችን ይረዱናል። እስከ 200,000 እስከ 150,000 ድረስ እርዳታ እያደረጉልን በዚህ እርዳታ አማካይነት ነው የምንሰራው። በአሁኑ ሰዓት የማህበሩ መዋጮ በወር 50 ብር ነው። ይህን ይመስላል። እሺ አባታችን እንግዲህ አሁን ይሄ ግንባታው ሲያልቅ ምን ነው አገልግሎት የሚሰጠው? የምንሰራው ለቤተክርስቲያኑ አገልግሎት የሚውል ነው። የህንፃው የሙዚየም እንደገና ዘመናዊ ዕቃ ቤት እና ልዩ ቢሮዎችን ያካትታል። ሶስተኛው ፎቅ ላይ ዘመናዊ አዳራሽ ለሁለገብ የሆነ አዳራሽ። ፎቁ ራሱ ሁለገብ ነው። ለሁለገብ ስራ የሚያገለግል ነው። ለቤተክርስቲያኑ የአስተዳደር ህንፃ ነው። ሙዚየም አለው፣ ዕቃ ቤት አለው። ከዛ ላይ ከላይ ደግሞ ልዩ ቢሮዎች አሉት። መጨረሻው ላይ ደግሞ ፎቅ አለው፣ ማነው አዳራሽ አለው። ያ አዳራሽ ደግሞ ለብዙ አገልግሎት የሚውል ዘመናዊ አዳራሽ ይህንን ያካተተ ነው እና የቤተክርስቲያኑ ነው የምንሰራው። እኛ ሌላ እዛ ውስጥ ምንም የለንም፣ ቢሮ ብቻ ነው የሚኖረን እንጂ። ኦኬ እሺ አባታችን፣ በመጨረሻው የማህበራችሁ አባላት ብዛት ስንት ይሆናል? የማህበራችን አባላት እስካሁን ብዙዎቹ አይመጡም፣ ግን በአሁኑ ሰዓት እስከ 350 አባላቶች አሉ። 350 አካባቢ አባላቶች አሉ። የማህበረ ቁጥር 2 ደግሞ ቢያንስ 40-50 ይሆናሉ። እሱ በውጭ ዓለም ያሉት ማለት ነው። እነሱ እንደዛ ይሆናሉ። እኛ ግን 350 አካባቢ ናቸው ያሉት። እዛ አካባቢ ላይ ያሉ አባላቶች አሉ። እሺ እንግዲህ 12 ዓመታችሁን ልታከብሩ ነውና እንኳን ለዚህ ቀን አበቃችሁ። በመጨረሻ የሚያስተላልፉት መልእክት ካለ ያስተላልፉና እንጨርስ። የቀሩት ካለ እኔም ማስተላልፈው በመላው ዓለም የምትኖሩ በሳሎ አካባቢ፣ በቃሊቲ አካባቢ፣ ቃሊቲ ጨፌ አካባቢ የምትኖሩ በ08 አካባቢ የምትኖሩ አባሎቻችን በመላው ዓለም የምትኖሩ ይህንን የጥንታዊውን የሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ወደኋላ የቀረበትን ወደ ለማንሳት ሁላችሁም አቅማችሁ የፈቀደውን ያህል አስተዋጽኦ እያደረጋችሁ ይህ ጥንታዊ ቤተክርስቲያን የ190 ዓመት ዕድሜ ያለው ቤተክርስቲያን ከሌሎቹ ወደኋላ እንዳይቀር የተጀመረውን ግንባታ እንድንፈጽም እርዳታችሁ እንዳይለኝ እንላለሁ። በሀሳብ በእውቀት እንድትረዱን ድጋፋችሁን እንጠይቃለን። አመሰግናለሁ። በተጨማሪ አባታችን አሁን የምናገረው ማለት እናንተን ለመርዳትና እናንተን ለማግኘት ሲፈልጉ ስልክና አካውንት ካላችሁ በዚሁ አጋጣሚ ቀጥታ ብትነግሩ። እሺ፣ እኛ አንድ አካውንት ናለን፣ አቢሲኒያ ባንክ ነው። የአቢሲኒያ ባንክ 21-18-35-3-11 ነው። ስልክ ደግሞ 09-11-85-06-11። እሺ አባታችን ለቆይታችን እናመሰግናለን። እሺ ቆይታችን እንግዲህ ይህንን ይመስል ነበር። ይሄ ደብር እንግዲህ እንደምታውቁት 190 ዓመት በላይ ያስቆጠረው ሳሎ ደብረ ፀሐይ ቤተክርስቲያን ነው። እንግዲህ እነዚህ ማህበር ደግሞ 12ኛ ዓመታቸውን የፊታችን ሐምሌ 26 ከቅዳሴ በኋላ በታላቅ ድምቀት በግቢ ውስጥ ጉባኤ አለና ሁላችሁም የተዋሕዶ ልጆች ከጎኖ ናችሁ ለሚያደርጉ ትብብር እንድታደርጉ ለጀመሩትን ህንጻ ደግሞ ከጎናችሁ እንድትቆሙ ጥሪያችንን እናስተላልፋለን።